ከተማ ላይ ምሪትን ሰጥቶን ወደዛ ስፍራ ለመሄድ ዝግጅታችንን ጨርሰናል። ሰላም ተወዳጆች፣ የጌታ ጸጋና ሰላም ይብዛላችሁ። ወንድማችሁ አገልጋይ ተከተል ነኝ። ኢየሱስ ክርስቶስ ጌታ ነው። ዛሬ በፊታችሁ አንድ የምስራች ይዤ መጥቻለሁ። ይህም የምስራች እግዚአብሔር ቃል ሲናገር በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ሰው እሳትን እንደሚያቀጣጥል እንደዛ እጆቼን በመጫን በአንተ ውስጥ ያለውን እግዚአብሔርን ጸጋ አነሳሳለሁ ይላል። ኢየሱስ ጌታ ነው። ይህ የምስራች በጅማ ከተማ ላሉ ቅዱሳን ወጣቶች፣ እናቶች፣ አባቶች ኢየሱስ ጌታ ነው። በዛ ስፍራ ላይ ትውልድን የማስነሳት ኮንፈረንስ አዘጋጅተናል። እንግዲህ እንደሚታወቀው በባለፉት ዓመታት በተለያዩ ከተሞች ላይ እየሄድን ለዚህ ወንጌል ትውልድን እያስነሳን ለዚህ ወንጌል ወጣቶች እየተነሱ ይህንን ወንጌል በጎዳናዎች፣ በቤተ ክርስቲያን፣ በማረሚያ ቤት፣ በትምህርት ቤት ብዙዎች የሰበኩ ይገኛል። አሁን ደግሞ መንፈስ ቅዱስ ወደ ጅማ ከተማ ላይ ምሪትን ሰጥቶን ወደዛ ስፍራ ለመሄድ ዝግጅታችንን ጨርሰናል። ከዳር 12 እስከ 14 ድረስ በጅማ ከተማ ላይ ትልቅ የወንጌል ክሩሴድ በዛ ስፍራ አዘጋጅተናል። እንግዲህ እግዚአብሔር አምላክ ለዚህ ስራ ብዙዎችን ያስነሳል። ጅማ ላይ ሪቫይቫል ይነሳል። እግዚአብሔር አምላክ እንደተለመደው ከዚህ በፊት እንደነበረው ከዛ በሰባት እጥፍ እግዚአብሔር አምላክ የቀኑ ለወንጌል እሳት የተሞሉ ታላላቅ አያላንን ያስነሳል። እግዚአብሔር እንዲረዳን ቅዱሳን ጸልዩልን። በጸሎታችሁ፣ በገንዘባችሁ፣ በሐሳባችሁ አብራችሁን ቆሙ። ይሄ ኮንፈረንስ የተዘጋጀው ከደማስቆ ላይት ኢንተርናሽናል ቸርች እንዲሁም ደግሞ ከሄቨንሊ ሲቲዝን ኢንተርናሽናል ቸርች ጋር በመተባበር ነው። ወደዛ እንሄዳለን። የጌታ ጸጋ ያብዛላችሁ። ተባረኩ። ወዳችኋለሁ።